ማዕከል ያደረገ ነው ብለው የተለያዩ መስጊዶችን ኢትዮጵያ ውስጥ ሲሰሩ ባንድ ደማቸውን አፍሰው ታግለው ለጣሊያን ዲቫይድ ኤንድ ሩል ሳይበገሩ አርበኞቹ ሲዋጉ ሲጋደሉ ኖረዋል። ሲያዩት ህዝቡ ኦሮምኛ የሚናገር፣ አማርኛ የሚናገር፣ ትግርኛ የሚናገር፣ ሶማሊኛ የሚናገር ለዘመናት የቆየ እንደ ብረት የጠነከረ መሆኑን አጠኑ። ክቡራን ተመልካቾቻችን አሁን ላለንበት ለኢትዮጵያ ችግር አንዱ መሰረት ጥሎ ያለፈው የ5 ዓመቱ የጣሊያን ወረራ ወቅት ነው። ጣሊያን ባለፈው ክፍል እንደነገርኳችሁ አድዋ ላይ ድል መደረጓ እንዴት በአንድ ጥቁር በሆነ መሪ እና በህዝቡ እንዴት ድል ሊደረግ ቻለ? ጣሊያኖች ቆም ብለው ስበው አንሰላስለው ተዘጋጅተውበት ከዛ በፊት ያደርጉት እንደነበረውም ከዛም በላይ በሆነ ጣሊያኖች ብቻ አይደሉም ሌሎችም የአውሮፓውያን በጋራ ሆነው ማለት ነው እኛ ጋር ሲመጡ ሁሉም እኩል ለሚሰሩ ጥቁር በሚል ነው የሚያዩን። ለ40 ዓመት ሲዘጋጁ እኛ ለ40 ዓመት ዝግጁነት አልነበረም። እርስ በርሳችን ልዩያሱ ዘመን ነበር፣ የዘውዲቱ ዘመን ነበር፣ የተፈሪ ሁኔታ ነበር። ከዛ ኃይለ ሥላሴ የእርስ በርስ ጦርነት ሰገሌ አንቺም ጦርነቶች የእርስ በርስ ጦርነቶች አካሄድ ነበር። ይህን ስናካሄድ እነሱ ግን ለኛ እየተዘጋጁ ነበር። በቀላሉ 1928 እንደ ኢትዮጵያ አቆጣጠር ወይም ደግሞ 1936 እንደ አውሮፓውያን አቆጣጠር ድል ያደረጉን ጣሊያኖች ክፍተቶቻችን ለ40 ዓመት ሲያጠኑ ቆዩ። ከአድዋ ጦርነት በኋላ ማለት ነው። በሃይማኖት ሰባኪዎች ስም፣ በጂኦግራፊ ባለሙያዎች ስም ወይም ይሄ አድቬንቸረር የሚለው ጀብዱ ላይ ቀድሞም ሲደረጉ የነበሩት ወይም የምዕራባውያን ያደርጓቸው የነበሩት የማዕድን ፍለጋ እናካሂዳለን በሚል በተለያየ ምክንያት ኢትዮጵያ ውስጥ ይመጣው በዲፕሎማቲክ ስም አዲስ አበባ ውስጥ ከአድዋ ድል ምክንያት በማድረግ የተለያዩ ሌጌሽኖች ተከፍተው ስለነበረ ወይም ኤምባሲዎች እንደምንላቸው ተከፍተው ስለነበር በዛም ምክንያት በመንጣት ዋና ስራቸው የኢትዮጵያን ህዝብ አጠቃላይ አኗኗር የግንኙነት ስርዓት የሃይማኖት ሂደትንም የማጥናትን ስራ ይሰሩ ነበር። አድዋ ላይ የተሸነፍነው እንዴት አንድ ሆነ? ሲያዩት ህዝቡ ኦሮምኛ የሚናገር፣ አማርኛ የሚናገር፣ ትግርኛ የሚናገር፣ ሶማሊኛ የሚናገር፣ አፋርኛ፣ ሲዳምኛ የተለያየ አሁን እና ኢትዮጵያ ውስጥ ያለ የተለያየ የማህበረሰብ ክፍል የሚናገር የተለያዩ ጎሳዎች ያሉበት ነገር ግን በአንድ መሪ በየአካባቢው ንጉሶች ቢኖሩም በንጉሰ ነገስት የሚመራ ንጉሰ ነገስት ኪንግ ኦፍ ኪንግስ የተለያዩ በየአካባቢው ያሉ ነገስታቶች ቢኖሩም በነዛን ጠቅልሎ ደግሞ የሚገዛቸው ለአንድ ንጉስ በዛ አምብሬላ ወይም በዛ ጃንጥላ ስር የሚተዳደሩ ልዩ የሆኑ ህዝቦች ለመጋባት ክሮስ ኢትኒሲቲ ይሄ በሌላው ዓለም በስፋት የማይታወቀው የጎሳ ወይም ደግሞ ኤትኒክ ችግር የማይሆንባቸው ለምሳሌ ትግሬውና አማራውና ኦሮሞውና ጉራጌው ሲዳማውና ወላይታው አፋርና ሶማሊያው ለመጋባት የኤትኒክ ባክግራውንዱ ችግር እንደማይሆንበት ወይም ሶማሌነቱ አፋርነቱ ኦሮሞነቱ ትግሬነቱ ሚስት ባል ለመምረጥ ችግር እንደማይሆንበት የተሰናሰነ የተዋሃደ ለዘመናት የቆየ እንደ ብረት የጠነከረ መሆኑን አጠኑ። ከዚህ ውስጥ በኢትዮጵያ ውስጥ ተጽዕኖ ፈጥሮ ያለ የትኛው ማህበረሰብ ነው? እንደ የሃይማኖት ስሪታቸውስ ምን ይመስላል? የሚልን ትኩረት ሰጥተው የማጥናት ስራን ሲያደርጉ ቆዩ። ጣሊያኖችም ሌሎችም አውሮፓውያን ማለት ነው። ይህን ካደረጉ በኋላ በተለይ እንደ አውሮፓውያን አቆጣጠር 1934 የወልወል ኢንሲደንስ አካባቢ ወቅት ላይ ከነበሩት አንዱ ዲፕሎማት የነበረው ባሮን ሮማን ፕሮቻስካ የሚባለው አቢሲኒያ ዚ ፓውደር ባረል በሚል እዚህ በመታዩት መልኩ በወቅቱ የቢቢሲ ነው የብሪቲሽ ኢንተርናሽናል ኒውስ ኤጀንሲ ሎንደን ላይ ወይም ለንደን የነበረው ወደ እንግሊዘኛ ተርጉሞታል። በጀርመንኛ ነበር የጻፈው። ምን ይላል መጽሐፉ? አቢሲኒያ ዚ ፓውደር ባረል a book on the most burning question of the day ይላል። የወቅቱ አንገብጋቢ መጽሐፍ ብሎ ነው ቢቢሲ የተረጎመው። የኢትዮጵያ ጉዳይ እኮ ነው እንደ ግርሳት አንገብጋቢ የሆነባቸው። ለምን? ይሄ ሁሉ ልዩነቶች ያሉ በልዩነቶች ግን በአንድነት ተሳስኖ የሚኖር ማህበረሰብ ህዝብ አንድ ህዝብ የኢትዮጵያ ህዝብ የነበረ የተለያየ ማንነት ግን ያለው በአንድነት ግን የሚንቀሳቀስ በውጭ ጠላት ወይም ሌላ ችግር ሲመጣበት ግን በአንድ ላይ ንብ ውስጥ ድንጉል ንብ ሰራተኛ ንብ ንግስት ንብ ሶስት አይነት ቢኖሩም ነገር ግን በጠላት በኩል ሁሉም በህብረት በድብ ተስማምተው ከበው ጥቃት እንደሚያደርሱት ራሳቸው እንደሚከላከሉት ሁሉ የኢትዮጵያ ህዝብም የተለያየ ህብር ቢኖረውም ሀገር ጉዳይ እንዲህ አይነት መስዋዕትነትን የሚከፍል ህዝብ ነበር።
ያንን ተረዱ። ይህ ሰው ሌላውን ትቼ አሁን ላለንበት ችግር አንዱ እንደ ምክንያት ሆኖም የተቀመጠ እነሱም ረጅም ጊዜ ወስደው የሰሩበት ተመራማሪዎችም ስራይ ብለው አፍሪካን ማንኮላሸት ኢትዮጵያን ማንኮላሸት ስራ ከሚሰሩበት አንዱ ኢትዮጵያ በተለያየ ነገዶች የተከፈለች ስለሆነ የነገዶቹ ልዩነት በማጥናት ከፍተኛ ቁጥር ህዝብ ያላቸውን አንዱን ባንዱ ላይ የማነሳሳት ስራ መስራት አለብን የሚል ሁለተኛ ደግሞ ፕላን ያደረጉት ወይም ያቀዱት ደግሞ ኢትዮጵያውያን እንዳድዋው ወዛ በፊት እንደነበሩ እንደተለያዩ እንደ ጉንደት እንደ ጉራ ወይም በሌሎች ጦርነት እንደነበረው በህብረት ቆመው ድል እንዳያደርጉ ልናደርገው የምንችለው ደግሞ የሃይማኖት ግጭት ማነሳሳትን ነው በሚል ነበር። በዚህ ውስጥ ታርጌት ከተደረጉት ሁለቱ ሃይማኖቶች ውስጥ እስልምናና ክርስትናን ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና እስልምናውን የማጋጨት ስራ መስራት አንዱ ዓላማቸው ነበር። ሁለተኛው ታርጌታቸው ቅድም እንዳነሳሁት የማህበረሰብ የጎሳ የተለያየ ወይም አሁን ኤትኒክ ብለን የምንጠራው የኤትኒክ ልዩነትን ወይም ባሁኑ አጠራር ብሔር የሚለው ሀገር የሚል ትርጉም ቢኖረውም ብሔር የተለያዩ ብሔሮችን ከሌላው ላይ በማስነሳት ወይም ጎሳዎችን በማስነሳት ማጋጨት አለብን ነበር። ለዚህ እንደ ጠላት የተሳለው በዚሁ መጽሐፍ እንድታነቡትላችሁ ጋብዛቸዋለሁ። ደበበ እሸቱ ወደ አማርኛም ተርጉሞታል። እንግሊዘኛው ኦሪጂናሉ ይህን ይመስላል። የምትፈልጉት ከሆነም ሸር እንዳደረጋችሁ እንችላለን ሊንካችን ላይ። ታርጌት ከተደረጉት አማራው ላይ ሌላውን ማስነሳት አለብን። ስለዚህ ሌላውን ማህበረሰብ ከሳቸው ላይ ማስነሳት አለብን። ኦሮሞውን፣ ሲዳሞውን፣ ትግሬውን ከአማራው ላይ ማስነሳት አለብን ብለው ፕላን አደረጉ። ስሙ እንደምታዩት የዚህ መጽሐፍ አቢሲኒያ ዚ ፓውደር ባረል ነው የሚለው። አቢሲኒያ የባሩድ በርሚል ክብ ነው። እዛ ውስጥ ላይ ባሩድ አለ። ምን ማለታቸው ነው? ኢትዮጵያ አጠቃላይ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እንደ በርሚል ብትሆን ውስጥ ላይ ያሉት የሃይማኖት ልዩነቶችና የጎሳ ልዩነቶች ደግሞ እንደ ትንንሽ ጥይት ወይም ባሩድ እዚህ እንደምታዩት እንደዚህ አይነት ባሩዶች ቢቆጠሩ እያንዳንዱን ብንቆጥረው እያንዳንዳቸው ላይ ለይተን ክብሪት ብንለኩስባቸው ያ ባሩድ ሲፈነዳ እያንዳንዱ ማህበረሰብ እያንዳንዱ ነገድ እያንዳንዱ ጎሳ ራሱን ችሎ ሲቆም ያ እሳት ሆኖ ሲነድ አቢሲኒያ በርሚሉ ይፈነዳል ነው። ኢትዮጵያ ትበተናለች። ያኔ የምንፈልገውን ሪሶርስም ሆነ ማንኛውንም ነገር ይቺ መጥፎ ምልክት የሆነችብንን ቅስም ሰባሪ ጮች በጥቁር ይሸነፋሉ የሚለውን በሚል የረጅም ጊዜ ጥናታቸው አካሄዱ። አሁንም ድረስ ስራቸው ይሄ ነውና ማለት ነው። መረዳት ያለብን ጉዳይ ያንን ነው። አድዋ ላይ ያሸነፍነው ውስጣችን ላይ በህብረት ስለቆምን ነው። በህብረት መቆም መቻል አለብን። ያንን ስራቸውን ጀመሩ። ለዛም ነው አሁን ኢትዮጵያ የምትከተለው የኤትኒክ ፌዴራሊዝም በዓለም ላይ የሌለ ፌዴራሊዝም ስርዓት ኤትኒክ ፌዴራሊዝም ተዋቅሮ እንደ ሀገር የተተገበረው ኢትዮጵያ ላይ በ5 ዓመቱ ጊዜ ተመልካቾቻችን ጣሊያን ለ5 ዓመት ኢትዮጵያን በወረረችበት ጊዜ ቅኝ ግዛት አንለውም፣ ወረራ ነው የምንለው። ለምን? ጣሊያን ገጠሩን የኢትዮጵያ ክፍል አልደረሰችበትም። ከተማው ላይ ነበር የነበረችው። ገጠሩ በሙሉ በአርበኞች እጅ ነው የነበረ። ለዛ ነው ወረራ ኦኮፓይድ የምንለው እንጂ ኮሎናይዜሽን አንለው። ለምን? አንደኛ ንጉሱም አፄ ኃይለ ሥላሴ መሆናቸውን ምንም እንኳን ወደ እንግሊዝ ቢሰደዱም አርበኞቹም ደግሞ አልተቀበሏቸውምና ምድሪቱን እሳት አድርገው ለ5 ዓመት ሙሉ እየተዋጉ ነው የዘለቁት። ወረራ ነው የነበረው። ጣሊያን ከተማ ለከተማው ነው የነበረች። ይሄ አስመራ፣ መቀሌ፣ ጎንደር፣ ባህር ዳር፣ ደብረ ማርቆስ፣ አዲስ አበባ፣ ጂማ፣ ሐረር፣ ድሬዳዋ እነዚህ የከተማ መስመሮች አሉ። ጫካው በሙሉ በአርበኞች እጅ ነበርና ያን ዘመን ነው የጣሊያን ወረራ የ5 ዓመቱ የጣሊያን ወረራ ነው የሚባል ቅኝ ግዛት አይደለም የሚባለው። እናም በዚህ በ5 ዓመት የጣሊያን ቆይታ ኢትዮጵያ ውስጥ ድራፍት ያደረገችው ወይም ደግሞ የቀረጸችው ካርታ አቢሲኒያ ዘ ፓውደር ባረል ብሎ ባሮን ሮማን ፕሮቻስካ በጻፈው መጽሐፍና ሌሎች አውሮፓውያን ሀገራት በአስቀመጡት ስትራቴጂ መሰረት ነበረ። ላንሳላችሁ። ጂኦግራፊካል ፕሮክሲሚቲ ወይም የጂኦግራፊካል ቅርበትን ወይም ደግሞ ያቀማመጥ ለመሰረተ ልማት ለተለያዩ ጉዳዮች ያቀማመጥ እንዲመች ተደርጎ ሳይሆን የቀረጹት ተለያይተው መለያየትን እንዲያዳብሩ ነበረ። ኢታሊ ኢስት አፍሪካ ባሉት ከኤርትራ እስከ ሶማሊያ ድረስ በያዙት ግዛታቸው ከ6 ከፍለዋታል ኢትዮጵያን እና አካባቢውን ሪጅኑን ምንን ማዕከል ያደረገ ጎሳን ማዕከል ያደረገ ኤትኒሲቲን ማዕከል ያደረገ በአብዛኛው ዶሚናንት የሆነውን በመውሰድ ለምሳሌ ላንሳላችሁ ከ6 ውስጥ ትግርኛ የሚናገረው የሚበዛበትን ኤርትራ ውስጥም ያለ ትግራይ ውስጥም ያለ ሌላም ቋንቋ ተናጋሪ ኤርትራም በትግራይም ቢኖሩም
አብዛኛውን ትግርኛ ተናጋሪ ኤርትራ አስመራ ዋና ከተማውን አስመራ በማድረግ አብዛኛውን አማርኛ ተናጋሪ ከአዲስ አበባ ውጪ ይሄ ከሸዋ ማዕከላዊ ውጪ ያለውን ደግሞ ጎጃም ወሎን ከፊል ሸዋን የበጌ ምድርን በአንድ አድርገው ዋና ከተማውን ጎንደር በማድረግ 2 3 ከፊል ሸዋንና ማዕከላዊውን ኢትዮጵያ ክፍል ደግሞ the capital city of Italy East Africa የጣሊያን በምስራቅ አፍሪካ ዋና ከተማ በማድረግ ዙሪያውንም በፈር ዞን ሆኖ እንዲያገለግላቸው በማድረግ አዲስ አበባ 3 አራተኛ ደግሞ አብዛኛው ኦሮምኛና ሲዳመኛ የሚናገረውን አሁን የደቡብ ብሔር ብሔረሰቦች የተለያዩ የደቡብ ማህበረሰብ የሚገኙባቸውን አንድ በማድረግ ኦሮምኛና ሲዳመኛ ተናጋሪውን ትርጉም ማዕከል በማድረግ ጂማ 4 ቋንቋ ነው ማዕከላቸው አብዛኛው ቋንቋ ተናጋሪ ሐረርጌ አካባቢ ሀደርኛ ተናጋሪው ሌላውንም ጨምረው ደግሞ ሐረርን ከተማ አድርገው ሐረርጌ 5 ኢትዮጵያ የኦጋዴንንም የተወሰነውን የሶማሌ ክፍል በመጠቀም ደግሞ ሶማሌኛ ተናጋሪውን ደግሞ ዋና ከተማውን መቃድሾ በማድረግ 6 ምንም ማደከል አድርገው ኤትኒሲቲ ለምን አድዋ ላይ ድል የተደረጉት የማንነት የሃይማኖት ልዩነት ሳይኖር ነበር ይሄን የ5 ዓመት የማለማመድ ስራ ይሰሩ ነበር ጣሊያኖች አሁን እኛ የምንከተለው የትሪክ ፌደራሊዝም በቀጥታ ተመሳሳይ ነው ጣሊያን በ5 ዓመቱ ጊዜ ሲያደርጉት የነበረው ለኔ ክፋት ነው የክፋት ጥግ ነው ይሄ ሰውን በሰውነቱ ለአስተዳደር እንዲመችኮ ቢሆን ኑሮ ቋንቋው ማዕከል አድርገህ አይደለም ተከፋፍልለት ቋንቋው ማዕከል አድርገህ ሳይሆን ለማል ከተማ ወይም ደግሞ ለመሰረተ ልማት ቅርብ እንዲሆን ያደረክ ታስተዳድረዋለህ ግን እስቡት መቀሌ ያለውን በሙሉ ስበህ አስመራ ድረስ ነው የምትወስደው ለአስተዳደር ከሆነኮ የሚቀርባቸው ማዋቀቻል ጎሳን ማዕከል ማድረግ አስፈላጊዎች አይደለም ለዛም ነው አሁን ያለንበት ችግር ከውጭ የቀዳነው ችግር እኛ ኢትዮጵያን ኢሚቴት ያደረግነው ትናንት ከውጭ መጣ ሐሳቡ እነሱ አቀነቀኑት በ5 ዓመቱ አለማመዱን በኋላ ወደ ውጭ ለትምህርትም ለተለያየም ጉዳይ ሲሆን ውስጥም ሰርገው የገቡ ስልጠናውን ሰጥ የገንዘብ ድጋፍ የተለያየ ድጋፍ ያደርጋሉ እኛ ደግሞ አቀነቀነውና ሰልፍ ሩልድ ይያል ራስን በራስ ማስተዳደር ይያል ተቀበልነውና በኋላ የመጣው ጄነሬሽን ቀጠለበት ሁለተኛው የሰሩት ደግሞ ሃይማኖት ጋር የተገናኘ ነው በተለይ በወቅቱ እስልምናና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ክርስትና ስለነበሩ በአገሪቱ ውስጥ የነበረው የኦርቶዶክስ ክርስትና ላይ የእስልምና እምነት ተከታዮች ወይ ሙስሊሙንና ክርስቲያኑን ማህበረሰብ የማጋጨት ስራ መስራት ነበር የሚገርማችሁ ጣሊያን በ5 ዓመቱ ወረራ ጊዜ ፕሮ እስላም ወይም ለእስልምና ያጋደለ ፖሊሲን ተከተል ነበር የተለያዩ መስጊዶችን በኢትዮጵያ ውስጥ የመስራት ስራ ሞክራለች ተሳካላትም አልተሳካላትም ነገር ግን ለምሳሌ አንድ ጉዳይ ባነሳላችሁ ደጃዝማች ኦመር ሰማተር የሶማሌው ተወላጅ ከመሰረቱ ጣሊያን ካቶሊክ ናት ክርስቲያን ናት ክርስትና ውስጥ ካሉ ሴክቶች መካከል አንዱ ካቶሊክ ነው ኦርቶዶክስ ካቶሊክ ፕሮቴስታንት ናቸው እንደ ትልቅ ሴክት ሲታዩ በመሰረቱ ጣሊያን የቫቲካን የካቶሊክ ማዕከል ናት በአለም ላይ የካቶሊክ ማዕከል ጣሊያን ናት እንደው ታድላ እንኳን ቢባል እኮ ማድላት ያለባት እንደው ቢባል ነው እያልኳቸው አሉት ማድላት ያለባት ከእስልምናው ይልቅ እንደው ለክርስትናው ነው ቀረቤታ ከሆነ አላማቸው ግን ይህ አልነበረም አላማቸው መከፋፈል ነበር ዲቫይድ ኤንድ ሩል ከፋፍሎ ግዛ አስተዳደር መከፋፈል የጣሊያን ያስተዳደር ስርዓት አንዱ ነበር ዲቫይድ ኤንድ ሩል ከፋፍለ መግዛት በእያንዳንዷን ጥቃቅን ነገር በሃይማኖት የመከፋፈልን ስራ ይሰሩ ነበርና ምን አድርገዋል ለእስልምናው የሚያጋድል ሞሶሎኒ ምን ብሏል እኔ ለእስልምና ጠበቃ ነኝ ይል ነበር በወቅቱ ደጃዝማች ዑመር ሰማተር ሶማሌ ናቸው ሙስሊም ናቸው እናም አሁን ትምህርት በአዲስ አበባ ትምህርት ቤት አላቸው ጅግጅጋ ላይ እንደዚሁ ድሬዳዋ ከተማም ከሚካኤል ቤተክርስቲያን ወደ ታች በኩል ደጃዝማች ዑመር ሰማተር የሚባል መንገድም አላቸው ድሬዳዋ ከተማ ውስጥ ማለት ነው የሚታወቁ ትልቅ ሰው ናቸው ደጃዝማች ዑመር ሰማተር ደጃዝማች ዑመር ሰማተር ለጣሊያንን ያርበደብሩ ሲያስቸግሩት ከወልወል ኢንሲደንት ጀምሮ ወልወል ሶማሌ ስለሆነ ያለ ሲያስቸግሩት እኛኮ ኢትዮጵያ ውስጥ ላይ በክርስትና ምክንያት ሙስሊሙ ላይ ችግር እየደረሰበት ስለሆነ ሙስሊሞቹን ለመጠበቅ ነው የመጣነው እንደሁም ደግሞ አማራው ጫና ያደረሰባችሁ ስለሆነ ለሱም ቢሆን ከላል እንሆናችሁ ነው የመጣነው ይሏቸው ነበር የሚገርመው ጉዳይ እኒሁ ዑመር ሰማተር ንቁ አምሮ ነበራቸው ኢትዮጵያዊ ነበሩ ሳቸው ምን አሉ
ኢትዮጵያ ውስጥ እስልምና እንዲጠበቅ ሰራለው ብለህኛን በርቀት ከማማለልህ በፊት ለረጅም ጊዜ ሶማሊያን ሞቃዲሾን ኢታሊ ሶማሊያ የሚባለውን ይዛችሁ እዛ መስጊድ ያፈረሳችሁ እንዴት ኢትዮጵያ ላይ መስጊድ እንሰራለን አላችሁን? ይሄማ ሀገራችንን በእናንተ ሴራ ተከፋፍለን ወድቀን አሳልፈን እንድሰጣችሁ ፈልጋችሁ ነው እንጂ ይሄማ ሊሆን አይችልም ብለው እስከመጨረሻው ህይወታቸው ድረስ ህይወታቸውን አሳልፈው እስከ መስጠት በሚያደርስ ውጊያ ድረስ እየተጋደሉት ኖረዋል፣ ቆስለዋል። በዚህ ሴራ ውስጥ አልወደቁም። በዚህ ሴራ ውስጥ የወደቁ ቢኖሩም እና በማንነት ሊከፍሉን ሞከሩ፣ በሃይማኖት ሊከፍሉን ሞከሩ። እስልምናን ማዕከል ያደረገ ነው ብለው የተለያዩ መስጊዶችን ኢትዮጵያ ውስጥ ሲሰሩ የተቃወሟቸው ሙስሊሞችን ቢኖሩም እንኳን ደጃዝማች ዑመር ሰማተር አይነቶች ቢኖሩም እንኳን በግልባጩ ደግሞ ከ40 ዓመት በኋላ ጣሊያን ስትመጣ አንዱን ባንዱ ላይ የመላእክት ስራ ለመስራት ያገለግላት ዘንድ አብያተ ክርስቲያኖችን ታወድም ነበር። ትልቁ ታርጌት አድርጋ መላእክትን ስራ የሰራቸው አማራውና ኦርቶዶክስ ላይ ትኩረቷን አድርጋ የማፍረስና የማጥፋት ስራ ተሰራ ነበር። ነገር ግን የኢትዮጵያ ህዝብ ንቁ ስለነበረ ይሄ ክሮስ ኢትኒሲቲ ድረስ የሚጋባ የተዋሃደ ለሀገሩን የአባቶቹ ልጅ በደም ባጥንቱ አስከብሮ የኖረ ስለነበረ ለምሳሌ አብዲሳ ጋር እንደ ጎሳ ከወሰርናቸው ኦሮሞ ናቸው። ነገር ግን አይደለም ኢትዮጵያ በግዞት ጣሊያን ሮም በነበሩ ጊዜ መስዋዕትን ከፍለው በዚህ በጣሊያን ሴራ አማራው ላይ ኦሮሞን እናስነሳው ሲዳሞን አማራው ላይ እናስነሳው ብሎ በመጣው ሴራ ሳይጠለፉ በአንድነት ቆመው ሀገራቸውን አስከብረዋል። አይደለም ኢትዮጵያ ውስጥ ሮም ጭምር ዘራይ ድረስን ማንሳት እንችላለን። አማራው ላይ እናስነሳለን ቢሉም አይ ኖ ላላላ እንዳሉት ጋዳፊ ማለት ነው በአረብኛ በማለት ሌሎችም ጭምር አይደለም እኔ ኤርትራ ውስጥ ላይ የነበሩትም ጭምር ከኢትዮጵያ ጎን በመሆን ምንም እንኳን ባንዳ ሆነው ከያንዳንዱ ማህበረሰብ ባንዳ ሆነው ተመልምለው ያስፈጁ ቢኖሩም በጣሊያን ስራ ተላልፈው ሳይሰጡ አገራቸውን አንድ የሆነች ኢትዮጵያን አርበኞቹ ሲዋጉ ሲጋደሉ ኖረዋል። ለዛም በ5 ዓመቱ የጣሊያን ጦርነት ወቅት ምንም እንኳን የአመራር ክፍተት በመካከላቸው ኖሮ የሸዋ አርበኞች፣ የጎጃም አርበኞች፣ የወሎ የትግራይ አካባቢ ላይ ያሉ አርበኞች፣ ምዕራብ ሸዋ አካባቢ ላይ ያሉ የተለያየ ክፍፍሎች ቢኖራቸውም በአንድ መሪ ንጉሱ ውጭ በመሆኑ በዛ ምክንያት ብዙ ችግር ቢደርስባቸውም ባንድ ደማቸውን አፍሰው ታግለው ለጣሊያን ዲቫይድ ኤንድ ሩል ሳይበገሩ ምንም እንኳን የማዘግየት ችግር ቢደርስባቸው አንድ የሆነች የተባበረች ኢትዮጵያን ግን መልሰው መረከብ ችለዋል። በኋላ የእንግሊዝ ጦርም ድጋፍ አድርጎ ጃንሆይም በሱዳን በኩል ወደ ኢትዮጵያ ከተመለሱ በኋላ የኢትዮጵያ ነፃነት ሙሉ ነፃነቷ ተመልሶ እንዲከበር ሆኗል።